ሰላም ጤና ይስጥልኝ የኛ ቤተሰቦች እንዴት ናችሁ? ሰላም። ዛሬ ደግሞ በመዝራ የተለያዩ ነገሮችን መዝራ መሰል እርሻ ቦታ እነዚህ ቦታ ላይ ነው ማፍያ አለ። የተለያዩ ቦታዎች ደስ የሚል ቦታ ነው። እስኪ በትንሹ ላስጎብኛችሁ። እዚህ ጋር እሳት ምግብ ማብሰያ ነው። እዚህ ጋር ደግሞ እንግዳ የሚቀመጥበት ቦታ ነው። እዚህ ጋር ደግሞ እጅ መታጠቢያ ነው። በጣም ያምራል። እንደዚህ ደግሞ እዚህ ጋር እንደምታሻሩ ልጅ ነው። በጣም ቦታ ያምራልና ወድጄዋለሁ። ይሄ ደግሞ አረቢያ መጅሊስ ብቻ ይባላል። ጉብኝት እያደረግን ነው። ላስጎብኛችሁ። ይሄም እዚህ ጋር የወንድ እዚህ ጋር የሴት ማለት ነው። እዚህ ጋር የወንድ እዚህ ጋር የሴት እና ደስ ይላል። የድሮ ስታይል። እዚህ ጋር አዋራ ነው እንደምታዩት። እርሻ ቦታ ነው እንደምታዩት፣ እርሻ ቦታ ነው። እርሻውን ቦታ ግን በማሳመር የመዝናኛ ቦታ አድርገውታል። እርሻን ቦታ መዝናኛውንም ይጠቀሙበታል ማለት ነው። እና የተለያዩ እንስሳቶች አሉ። ሰዎች እንስሳቶችን ለመጎብኘት ይመጣሉ። ለ3 ቀን ለ4 ቀን ተከራይተው ተዝናንተውበት ይሄዳሉ። እነሱም እርሻቸውን ይሰሩበታል ማለት ነው። ስለዚህ በአንድ ወፍ ሁለት በአንድ ምን እንደዛ ነገር ነው። እንደምታዩት በጣም ነው የሚያምረው። ቦታው ምናምን ያምራል። በቀን የተለያዩ እንስሳቶች አሉ እንደምታዩት። እዚህ ጋር እነዚህ ወፎች አሉ። ይሄ እንደምታዩት እችኛ በጣም ጅራቷ ረጅም ነው። ነገራችን ላይ ግን አሁን መሽቷል፣ መኝታቸው ደርሷል። የተለያዩ እንስሳቶች አሉ። በቀን ይቀረጽኳቸው አስገባላችኋለሁ። በዚህ ደግሞ እንሄዳለን። እዚህ እንደምታዩት ስዊሚንግ ፑል መዋኛ አለው። እንደምታዩት መዋኛ ገንዳ አለ። ይህ ሙሉ ማለት ነው መዋኛ ገንዳ። ፓርቲ ነገሮች እዚህ ጋር ልደት አንድ ልደት ተከብሮ ነው እንደምታይ ይቀጥላል ማለት ነው። እዚህ ጋር ልደት ተከብሮ ነው እንላለን። በፊት ለፊት አንድ እናሳያቸዋለን ማለት ነው። እየወጣን ነው። በዚህ እንወጣለን። እኔ የምላቸው ይህንን ስራ አታውቁትም? የኢትዮጵያ እንስራ ማለት ነው። የኢትዮጵያ እንስራ። እዚህ ጋር ደግሞ እንደምታዩት አንድ ትልቅ እንትን አሳያቸዋል። ትልቅ ኦስትሪች በአማርኛ ምን እንደሆነ አላውቅም፣ ግን አሁን ተኝተዋል፣ መሽቷል። እንደምታዩት እዚህ ጋር መሽቷል። ምን እንደሚያክል ማለት ነው። በጣም ትልቅ ነው። ምንድን ነው የሚባሉት? ይህ ጅራፍ ምን እንደሚያክል በጣም ትልቅ ነው። ወይኔ እያየችኝ ነው ማለት መሽቷል። በእርግጥ መሽቷል። ቀን ሲሆን ደስ ይላል። አሁን ላይ ምሽት ነው። እስቲ ቆይ ትነሳለች፣ ልቀስቅሳት። ተኝ እንጂ እያለች ነው። በጣም ትልቅ ናቸው። ብቻ በአማርኛ ምንድን ነው አላውቅም። በእንግሊዝኛ ኦስትሪች ነው መሰለኝ የሚባለው። እንደምታያቸው አሁን ተኝተዋል፣ መሽቷል ማለት ነው። ቀን ቢሆን እንቁላላቸውን ሁሉ ላሳያቸው ይችል ነበረ። ወደዚህ እንግዲህ እርሻ ቦታ ነው። እርሻን ቦታ በተለያዩ ነገሮች በመቀየር ብዙ ነገር ይጠቀሙበታል ማለት ነው።
እኔ ለየት ያሉ ነገሮችን እንለቅላችኋለን። ከዛ እንግዲህ አስፋልት ነው፣ ከዚህ ሄር ወደ ቤት መሄጃ ነው ትላላችሁ። ይህን ይመስላል። በጣም ብዙ መዝናኛዎች አሉት እና ደስ ይላል። ቦታው ተመችቶኛል ማለት ነው። በዚህ ነው የወጣሁት። በዚህ ተመልሼ እገባለሁ ማለት ነው። እዛ ጋር እንግዲህ አንድ አሰር እየሄደች ነው። መልካም ቆይታ